ሰላም ሰላም ቤተሰብ እንዴት ናችሁ? አለሁ ግን እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ በጣም አሪፍ እና ምርጥ ስራን ይዤላችሁ መጣሁት። ሰሞኑን ጠፍቼ ነበረ እና ዛሬ ደግሞ በጣም አሪፍ ስራ ይዤላችሁ መጥቻለሁ እና ቀጥታ ወደ አፑ ገብተን አንዳንድ ነገሮችን እናያለን እና ደግሞ ያው አሰራሩንም ምናምን አይተን ቀጣይ ቪዲዮ ላይ ደግሞ ዊዝድሮ እንዴት እንደምናደርግ ምናምን እንሰራለን ማለት ነው። ቪዲዮ አፕሊኬሽኑ ባት ላይቭ ነው። ዛሬ ነው የኢትዮጵያ ባንክ ምናምን ያስገባው። አፕሊኬሽኑ ይሄን ይመስላል። ቀጥታ ወደ ውስጥ እንገባና አንዳንድ ነገር አይተን ከዛ ከተረዳነው በኋላ ቀጣይ ላይ ደግሞ ዊዝድሮ ያደረገን ቪዲዮ እንሰራለን ማለት ነው። እዚህ ጋር እንደምታዩት እንደ ታካ ባለፈው ስለ ታካ ቪዲዮ ሰርቻለሁ። ዊዝድሮ ያደረገንም አይተነዋል። ይሄም እንደራሱን በቃ ምንም የሚለየው ነገር የለም። ኤጀንሲ ኮሚሽን ብትሉ ደግሞ ኢንቪቴሽን ቦነሱ ብትሉ ምናምን ሁሉም ነገር አንድ ነው እና ብትጀምሩት ባይ ነኝ እና አንዳንድ ነገር አሁን እናያለን ማለት ነው። አሁን ምንድነው የምናደርገው? እዚህ ጋር ቀጥታ እንገባና ሚሚለው ላይ ነው የምንሄደው። ከታች እንትኑ ሸፍኖብኛል። ሚሚለው ላይ እናጋዋለን እና እዚህ ጋር እንደምታዩት ኢንቪቴሽን ታስክ ኤርኒንግ ኤጀንሲ ሴንተር ምናምን ይላል። ኤጀንሲ ሴንተር ያው ኤጀንት ወንዶች ስገቡ ኤጀንት ነው የምትሆኑት። ያው ሴቶች ደግሞ ያው ሆስት ሆናችሁ ዴሊ ታስካችሁን እንደታካ ነው የሚሰጠው። 4000 ነው የሚሰጠው በቀን ዴሊ ታስካችሁን ትሰራላችሁ ማለት ነው። እና ሴቶች ሆስት መሆን የምትፈልጉ ያው እንዴት እንደምትመዘገቡ ምናምን እናያለን ማለት ነው። እና ደግሞ ያው ወንዶችም ኤጀንት እንዴት እንደምትሆኑ አሳያችኋለሁ። እና ደግሞ ኢንቫይት እንዴት እንደምታደርጉ ምናምን እናያለን ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ኢንቪቴሽን ባይዙ እንደነዚህ አይነት አፖች ላይ በኢንቪቴሽን ነው በደንብ ወጥራችሁ መስራት ያለባችሁ። ያው ወንዶችም ደግሞ ሆስትና ኤጀንቶችን በመመዝገብ ታሰራላችሁ ማለት ነው። ግን እዚህ ጋር ሴቶች ሆስት ትሆናላችሁ ማለት ቀጥታ በቃ እስከመጨረሻው ሆስት ሆናችሁ አይደለም የምትቀጥሉት እንጂ እቺን ዲሊ ታስኳን ብቻ ጨረሳችሁ ኤጀንት መሆን ትችላላችሁ። እዚህ ጋር እንደምታዩት 80000 እኔ 80000 ሰጥቶኛል። ስገቡ ቀጥታ 79000 እንደታከ ይሰጣችኋል። 79000 ከምናምን ሰጥቷችሁ ሰው ጋብዙ ምናምን ይላችኋል። ሰው የጋበዛችሁ በኢንቪቴሽን ነው የምትሰሩት ማለት ነው። እዚህ ጋር እንደምታዩት ያው 80000 ለኔ ሰጥቶኛል እና 10 ብቻ ነው የቀረኝ። 10 ዳይመንድ ነው የቀረኝ። እቺ ላይ አሁን አንድ ሁለት ሰው ብቻ ብጋብዝ 80000ን ማውጣት ይችላሉ ማለት ነው። እና እዚህ ጋር እናንተም እንደገባችሁ 79000 ይሰጣችኋል እና እሷም ሞልታችሁ 80000ን መቀበል ትችላላችሁ። እና 80000ን ከተቀበላችሁ በኋላ እንደገና 199,000 ከምናምን ይሰጣችኋል። እሱንም ደግሞ ስጨርሱ 500,000 እያለ በቃ እስከ $1000 ወይም ደግሞ እስከ 10 ሚሊዮን ቢዝነስ መስራት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት አሁን ኢንቫይት እንዴት ነው የምናደርገው ለምትሉ ይኸው እዚህ ጋር እንደምታዩት ኢንቫይት ፍሬንድ የምትላለች እዚህ ጋር ኢንቫይት ፍሬንድ የምትለዋን ክሊክ ታደርጉና ካደረጋችሁ በኋላ እዚህ ጋር እንደምታዩት እዚህ ጋር ኮፒ ሊንክ የሚላለው እሱን ስትነኩት ሊንካችሁን ኮፒ ታደርጉና ለሰው ወይ ቴሌግራም ላይ ወይ ዋትስአፕ ላይ ሄዳችሁ ፔስት አድርጋችሁ መላክ ነው። እዚህ ጋር ደግሞ እንደምታዩት ዋትስአፕን ክሊክ ስታደርጉት ደግሞ ቀጥታ ወደ ዋትስአፕ ይወስዳችኋል። ከዛ ለምትልኩለት ሰው ምረጡ ይላችኋል። በዛ ቢባል እስከ ሚኒመም እስከ 5 ሰው እቺን ነክታችሁ ቀጥታ ሄዳችሁ እስከ 5 ሰው መጋበዝ ትችላላችሁ ዋትስአፕን ስትነኳት ማለት ነው። እና እንደዚህ መላክ ትችላላችሁ ማለት ነው። እዚህ ጋርም ትዊተር አለ፣ ቴሌግራም በፈለጋችሁት በቃ በፌስቡክ ምናምን መላክ ትችላላችሁ እና አሪፍ አፕ ነው። እዚህ ጋር ደግሞ እናንተ ስገቡ ምንድነው የሚላችሁ? እዚህ ጋር አሁን እኔ ጎቱ ታስክስ ጌት ስፒን ይላል። እዛ ጋር ለእናንተ 3 ስፒን ስገቡ ይሰጣችኋል። እዚህ ጋር እሷን ኮሌክት ካደረጋችሁ በኋላ ስፒን ታደርጋላችሁ። እዚህ ጋር ደግሞ ስትገቡ አሁን እኔ ስለተጠቀምኩት እዚህ ጋር እንደምታዩት እናንተ ኦን ማይክ 5 ሚኒት ሚላል እሱን ለ5 ደቂቃ ሰው ቤት ወይም ደግሞ የራሳችሁ ሩም ከፍታችሁ ለ5 ደቂቃ ስትቀመጡ አንድ ስፒን ትኬት ይሰጣችኋል። ከዛ እዚህ ጋር አንዱን ስፒን ሲሰጣችሁ እዚህ ጋር ኮሌክት የምትለዋን ነክታችሁ አንዷን ስፒን ትወስዳላችሁ እና ደግሞ
የፊት አሻራ ፌስ ቬሪፊኬሽን ስጡና ደግሞ አንድ እንጨምራለን ይላሉ። አንድ እዚህ ጋር ማውን ጨምሮ ያመጣላቸዋል። እዚህ አካባቢ ነው የሚያስቀምጠው፣ እኔ ስለተቀበልኩ ነው። እሱንም ጎትሉትና ፌስ ቬሪፊኬሽን ትሰጡታላችሁ። ከዛ ከሰጣችሁ በኋላ ከሰጣችሁ በኋላ አንዳንድ ስፒን በሁለቱ ከወሰዳችሁ በኋላ እዚህ ጋር በሁለቱ ስፒንም መታችሁ ስፒን ማድረግ ትችላላችሁ። ለአዲሱ ዩዘር በቃ ቀጥታ 5 ስፒን ትኬት ይሰጣችኋል ማለት ነው አዳዲስ ልጆች ስትገቡ እና ይሄንን ይመስላል። እና ደግሞ ኢንቪቴሽኑ ማለት ነው ለምሳሌ አንድ ወንድ አንድን ሴት ጋብዞ እንደገባች ገብታ የፊት አሻራ ስትሰጥ 2 ስፒን ትኬት ይሰጠዋል እና ለ15 ደቂቃ ወንበር ላይ ስትቀመጥ ደግሞ አንድ ስፒን ይጨምርለታል ማለት ነው። እንደዛው ደግሞ ያ ወንድ ልጅ ደግሞ እንደገና ሌላ ወንድ ልጅ ሲጋብዝ የፊት አሻራ ሲሰጥ አንድ ትኬት ይሰጠዋል እና ለ15 ደቂቃ ደግሞ ሲቀመጥ አንድ ይጨምርለታል እና በሴት እስከ 3 ትኬት ታገኛለች። በወንድ ደግሞ እስከ 2 ትኬት ማለት ነው። ያው በወንድ ነው ያወራሁት፣ ግን ያው በሴቶችም እንደዛው ነው። ወንድ ልጅ ስታስገቡ 2 ትኬት፣ ሴት ልጆችን ስታስገቡ ደግሞ 3 ትኬት ይሰጣችኋል ማለት ነው። እና በጣም አሪፍ አፕ ነው። ያው ታከለ የተጠቀማችሁ ልጆች ታውቃላችሁ፣ በእኔ አማካኝነት ገብታችሁ በጣም አሪፍ አፕ ነው እና ተጠቀሙበት ማለት ነው። እዚህ ጋር ደግሞ ባክ ብለን ወጥተን እንዴት ሆስት ሆነ እንደምንሰራ ወይም ደግሞ ኤጀንት ሆነ እንዴት እንደምንሰራ ነው የምናየው ማለት ነው። እዚህ ጋር እንደምታዩት ኤጀንሲ ሴንተር ሚል አለ። እናንተ ጋር አፑን ከፍታችሁ ስትገቡ ጆይን ኤጀንሲ ነው የሚላችሁ። ጆይን ኤጀንሲ ትሉትና ማለት ነው ሆስት መሆን ለምትፈልጉ ለሴቶች ነው ይሄ። ለወንዶች ሳይሆን ያው ወንዶችም ሆስት መሆን የምትፈልጉ ካላችሁ መሆን ትችላላችሁ በዛ አማካኝነት። ትንሽ ኔትወርክ ይዘኝ ነው፣ ትንሽ ጠብቁኝ። እንደምታዩት ከፍቶልናል ማለት ነው። እኔ አሁን እንደገባው ወደ 6 ሆስት እና አንድ ኤጀንት ተመዝግቤያለሁ ማለት ነው። እናንተ አሁን ስትገቡ እንደዚህ አይደለም ያመጣላችሁ ለአዳዲስ ዩዘሮች። ስትገቡ ከታች ሆስት መሆን ከፈለጋችሁ ከታች እንትን ሆስት የምትሆኑበት ወይ ጆይን ኤጀንሲ ምናምን የሚል ጽሑፍ ያመጣላችኋል እና እሱን ክሊክ ስታደርጉት ምን የሚል ያመጣላችኋል ማለት ነው። አይዲ አስገቡ፣ የኤጀንሲያችሁን አይዲ አስገቡ ይላችኋል። ከዛ የኔን አይዲ እዚህ ጋር ስክሪን ላይ አስቀምጬላችኋለሁ። በዛ አማካኝነት የኔን አይዲ ወስዳችሁ አስገብታችሁ ጆይን ስትሉት የኔን ያመጣላችኋል። ከዛ ኮንፊርም ብላችሁ እኔ ጋር ትገባላችሁ ማለት ነው። እና ኤጀንት መሆን ለምትፈልጉ ደግሞ እዚሁ ዲስክሪፕሽን ላይ ወይም ደግሞ እዚህ እንትን ላይ ኮሜንት ላይ ሊንኩን አስቀምጥላችኋለሁ ማለት ነው። ለወንዶች እንደዛ አድርጋችሁ መስራት ትችላላችሁ እና በጣም አሪፍ አፕ ነው። እዚህ ጋር እንደምታዩት ማይ ኤጀንሲ ኢንካም የሚል አለ። እዚህ ጋር ኢንካማችን ምንም ዜሮ ነው። ምክንያቱም ያው ልጆች ምን ያስገባቸው ልጆች ገና አዳዲስ ስለሆኑ ምንም አልሰሩም ማለት ነው። እዚህ ጋር ኢንቫይት ኤጀንሲ ኢንካም የሚል አለ። ዲቴል ሚኑን ስትነኩ ያው ባዶ ነው። ኮሚሽን እዚህ ጋር እንደምታዩት ኤጀንት ስትሆኑ ወንዶች ለወንዶች ነው ወይም ሴቶች ኤጀንት ከሆናችሁ በኋላ እዚህ ጋር 2 ሚሊዮን ሚል አለ። ፕሮግረስ ቱ ዘ ኔክስት ሌቭል ሚል አለ። ልጆቻችሁ ኤጀንት ሆናችሁ ልጆቻችሁ እስከ 2 ሚሊዮን ቤንስ ድረስ ኤክስቼንጅ ወይም ደግሞ ሲለዋወጡ ደግሞ ከሰው ጋር ሲቀያየሩ ምናን ሌቭላችሁ 8% ይገባል። በ2 ሚሊዮን ኤክስቼንጅ ማለት ነው። ልጆቻችሁ ሲቀያየሩ እና ራሳችሁም ስትቀያየሩ ያድጋል እና እስከ 10 ሚሊዮን ሲሆን ደግሞ የእናንተ ፋሚሊ ሲቀያየሩ 12% እናንተ ታገኛላችሁ ኮሚሽን። 50 ሚሊዮን 150 ሚሊዮን እያለ እስከ 20% ይሄዳል ማለት ነው ኤጀንሲ ኮሚሽን። በጣም አሪፍ አፕ ነው። ያው ታካላይ የተጠቀማችሁ ልጆች ታውቁታላችሁ ያው እና ይሄን ይመስላል የዛሬው ቪዲዮአችን እና በሌላ በአዲስ ነገር እንገናኛለን። ቀጥሎ ላይክ እና ሰብስክራይብ አድርጉልኝ። አመሰግናለሁ። ባይ